ሰላም ጤና ይስጥልን። በሀገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ከዜናዎቹ ጋር ትዕግስት ሊባኖስ ነኝ። አብራችሁን ቆዩ። አሜሪካ ከኢትዮጵያና ከሌሎች የአፍሪካ ሀገራት የምትፈልጋቸው የጤና መረጃዎች ምንድን ናቸው? ከሉዓላዊነት ጋርስ ምን ያገናኘዋል? አሜሪካ በቅርቡ በተለያዩ የአፍሪካ ሀገራት ጋር የገባቸውን የጤና ስምምነት ውዝግብ ፈጥሯል። ስምምነቱ በአንዳንድ ሀገራት ተቃውሞ የገጠመው ሲሆን ሙሉ በሙሉ ያልተቀበሉትም አሉ። በእነዚህ መካከል ጋና፣ ዛምቢያ እና ዚምባብዌ ይገኙበታል። ኢትዮጵያ ተመሳሳይ ይዘት እንዳለው የተገለጸውን ይህንን የሁለትዮሽ ስምምነት ከታህሳስ 2018 ዓ.ም ተፈራርማለች። አሜሪካ ስምምነቱን የበሽታዎች መከላከል አቅምንና የጤና ስርዓትን ለማጠናከር ያለመ እንደሆነ ብትገልጽም የሰብአዊ መብት ተሟጋቾች ሂዩማን ራይትስ ዎች ስጋት አለኝ ብለዋል። ከኢትዮጵያ፣ ከኬንያ፣ ከሩዋንዳ፣ ከኡጋንዳ፣ ከናይጄሪያ እና ከሞዛምቢክ ጋር የተገቡ ስምምነቶች ተመልክቻለሁ ያለው ተቋሙ ሰኔ ወር ላይ ባወጣው መግለጫ አገራት በስምምነቱ አማካኝነት የጤና መረጃዎችን ለአሜሪካ እንደሚያቀርቡ ጠቅሷል። ስምምነቱ የግለሰቦች የጤና መረጃዎች አደጋ ላይ ሊጥል እንደሚችልም ገልጿል። ለመሆኑ የጤና መረጃ ምንድን ነው? ለምንድን ነው የሚሰበሰበው? አሜሪካስ እነዚህ የጤና መረጃዎችን ለምንድን ነው የምትፈልጋቸው? በአሜሪካ ፔንሲልቫኒያ ስቴት ዩኒቨርሲቲ ሕክምና ኮሌጅ የህብረተሰቡ ጤና ሳይንስ ረዳት ፕሮፌሰር የሆኑ ዶክተር አበባየሁ ንጉሴ የጤና መረጃ ከግለሰብም ሆነ ከህብረተሰብም የሚሰበሰብ ማንኛውም ጤናን የተመለከተ መረጃ ነው ይላሉ። እነዚህ የህመም ታሪኮች፣ የክትባት አገልግሎት መረጃዎች፣ የላቦራቶሪ ምርመራ ውጤቶች እንዲሁም አንድ ሰው ሆስፒታል በሚሄድበት ጊዜ የሚሰጣቸው ሌሎች መረጃዎችን ያካትታል። የግለሰብ መረጃዎች እድሜ፣ ጾታ፣ ገቢ፣ የቤተሰብና የአኗኗር ሁኔታ፣ የጋብቻ ሁኔታና አጠቃላይ ማንነትን የሚገልጹ መረጃዎች ናቸው። የወረርሽኝ የክትባት ታሪኮች ጄኔቲክስ ወይንም ዘረመል መረጃዎች፣ የወሊድና የሞት ምጣኔ ስር የሰደዱ በሽታዎችና ሌሎች መሰል መረጃዎችን በማህበረሰብ የጤና መረጃ ይካተታሉ። እነዚህ የጤና መረጃዎች ከሆስፒታል እንዲሁም በጥናት መልክ ማህበረሰብ ውስጥ በመዝለቅ ቤት ለቤት በመጠይቆች አማካኝነት የሚሰበሰቡ ናቸው። ከዚህም በተጨማሪ እነዚህም መረጃዎች ከህብረተሰብ ጤና ተቋማት እንዲሁም በሀገር ውስጥ የተሰማሩ የውጭ ድርጅቶች ለሚሰሩት ስራ ግብዓትነት ከማህበረሰቡ ውስጥ የሚሰበስቧቸው መረጃዎች ማግኘት ይቻላል። የስምምነቱ ዝርዝር ይፋ ስላልተደረገ አሜሪካ ከኢትዮጵያ የምትፈልገው መረጃ የትኛው እንደሆነ ግልጽ አይደለም የሚሉት ዶክተር አበባየሁ ስምምነቱ ከላይ ሲታይ የመረጃ ልውውጥ የአንድ ወገን እንደሚመስል ተናግረዋል። አሜሪካ ከተላላፊ በሽታዎች ጋር ተያይዞ ያሉ መረጃዎችን ከኢትዮጵያ እንደምትፈልግ ገልጸዋል። በኮቪድ-19 ወረርሽኝ ወቅት የነበረው የመረጃ ልውውጥ በፍጥነት ክትባት እንዲገኝ ማስቻሉን ያስታወሱት ዶክተር አበባየሁ እንዲሁም አይነት መረጃ አስቀድሞ መሰብሰብ ጠቀሜታ አለው ይላሉ። ዲጂታል መረጃዎችን በሚሰበሰብበት እድል እንደሚኖርም አመልክተዋል። በመሆኑም በስምምነቱ የላቦራቶሪ መረጃዎች፣ የወረርሽኝ ምልክቶች ወይንም ቅኝት መረጃዎች እንዲሁም ዲጂታል መረጃዎችን የሚሰበሰቡበት እድል እንደሚኖር አመልክተዋል። በኢትዮጵያ በኩል ስምምነቱ የጤና ስርዓትን ለማጠናከር ይውላል ቢባልም ሌሎች ሀገራት ስምምነቱ ላይ ጥያቄ ማንሳታቸው የሚያመለክተው ነገር አለ ብለዋል። የጤና መረጃዎች ጥቅምና ጉዳት ምንድን ነው? ቅድሚያ ለአሜሪካ የተሰኘው እና የዓለም አቀፍ ጤና ስትራቴጂ አካል በሆነው የሁለትዮሽ ስምምነት መሰረት አሜሪካ በ5 ዓመት ውስጥ $1 ቢሊዮን ለኢትዮጵያ ትሰጣለች። የፕሮጀክቱን አፈጻጸም መሰረት በማድረግ $150 ሚሊዮን እንደምትጨምር ተገልጿል። ኢትዮጵያ ደግሞ $450 ሚሊዮን የጤና ዘርፍ ላይ ኢንቨስት ለማድረግ ቃል ገብታለች። የገንዘብ ሚኒስቴር በወቅቱ ባወጣው መግለጫ ስምምነቱ የኢትዮጵያ የበሽታዎች መከላከል አቅምና የጤና ስርዓትን ለማጠናከር ያለመ እንደሆነ አስታውቋል። የአሜሪካ ኤምባሲም ስምምነቱን ኢትዮጵያን ከመደገፍ በተጨማሪ አሜሪካውያን ዜጎችን ከዓለም አቀፍ የጤና ስጋቶች እንደሚጠብቅ ገልጿል። ዶክተር አበባየሁም አገራትን የሚያደርጓቸው የጤና መረጃ ለውጦች ወይንም ወረርሽኞች ለመከላከል ለምርምር ስራዎች እና ለቴክኖሎጂ ሽግግሮች ወሳኝ መሆናቸውን ይናገራሉ። ያደጉ ሀገራት ወረርሽኞች በተከሰቱበት ቦታ ለመቆጣጠርና ፈጣን ምላሽ ለመስጠት እንዲህ አይነት መረጃዎችን ይፈልጋሉ። መረጃዎቹ ስርጭቱን ለማየት በሽታ መነሻዎች ማወቅ ወሳኝ እንደሆኑ በዲሞክራቲክ ኮንጎ የተከሰተውን የኢቦላ ወረርሽኝ ለማሳያነት ጠቅሰዋል። በማደግ ላይ ያሉ ድሃ ሀገራት በራሳቸው አቅም መረጃዎች አስቀድሞ በማደግ ላይ ያሉና ድሃ ሀገራትን በራሳቸው አቅም መረጃዎችን አስቀድመው በመሰብሰብና ፈጣን ምላሽ በመስጠት በሽታዎቹን መቆጣጠር እንዲችሉ ያላቸው የጤና ስርዓት ለማጠናከር ይረዳል። የኛ ሀገር የጤና ስርዓት ራሱን የቻለ አይደለም፣ በውጪ የሚደገፍ ነው። ከበጀትም አንጻር ሰፊ ክፍተቶች አሉ የሚሉት ዶክተር አበባየሁ በጊዜ ሂደት ሀገሪቷ ጥገኛ እንዳትሆን በማድረግም አስተዋጽኦ እንደሚ
እንደሚኖሩ ተናግረዋል። ነገር ግን መረጃዎቹ እንዴት ነው የሚሰበሰቡት? እንዴት ነው የሚጠበቁት? ሶስተኛ ወገን ተላልፈው ላለመሰጠታቸውስ ምን ማረጋገጫ አለ? ይህስ በስምምነቱ ውስጥ ተካቷል ወይ የሚለው ሊሰመርበት የሚገባ ጉዳይ መሆኑን ይናገራሉ። የግለሰቡም ሆነ የህብረተሰብ የጤና መረጃዎች ሶስተኛ ወገን በሆኑት መድኃኒት አምራች ኩባንያዎች ይፈለጋሉ። በተለይ የዘመረመር መረጃዎች ለምርምርም ሆነ መድኃኒት ለማምረት ትልቅ ግብዓት ናቸው። ስምምነቱ እነዚህን ጉዳይ ከግምት ሳያስገባ የተካሄደ ከሆነና ለምን ዓላማ እንደሚውል መረጃውን ሳይገልጽ ያለ ፈቃድ በሶስተኛ ወገን የሚተላለፍ ከሆነ የህግ ጥሰት እንደሆነም አስረድተዋል። የተለያዩ ሀገራት መረጃዎችን የሚጠብቁበት የየራሳቸው ህጎች ያሏቸው ሲሆን ዓለም አቀፍ ስምምነቶችም አሉ። በኢትዮጵያ የግል መረጃ ጥበቃ አዋጅ ቁጥር 1321/2016 የህግ ትርጓሜ የዘረመል ዳታ ማለት አንድ ግለሰብ በተፈጥሮ የወረሳቸው ወይም ያገኛቸውን አጠቃላይ ባህሪያት የሚይዝ ሲሆን በተለይ ከግለሰቡ በተወሰዱ የስሪት ህይወት ናሙናዎች ትንተና መሰረት ስለ አንድ ግለሰብ ፊዚዮሎጂ ወይም የጤና በተለየ መረጃ የሚሰጥ የግል መረጃ ነው። ይህ መረጃ ጥንቃቄ ከሚፈልጉ መረጃዎች መካከል አንዱ ሲሆን ያለ ባለቤቱ እውቅና እና ፍቃድ እንዲሁም መጠቀምን ሊፈቅዱ ከሚችሉ ሁኔታዎች ውጪ መጠቀምን ይከለክላል። እነዚህ መረጃዎች ለንግድ ማለትም በቴክኖሎጂው ዘርፍ መሳሪያዎቹን ወይንም ቱልስ ለመስራት ሲውሉ ወይም ድርጅቶች ለተለያዩ ዓላማዎች ሊጠቀሙባቸው ይችላሉ የሚሉት ዶክተር አበባየሁ መረጃዎች በፍቃድ ሊሰበሰቡና ጥበቃ ሊደረግላቸው እንደሚገባ ተናግረዋል። ሆኖም በቅርቡ ኢትዮጵያ የተፈራረመችው ስምምነት የግለሰቦችና የማህበረሰብ የጤና መረጃዎች አደጋ ላይ ሊጥል ይችላል የሚሉ ስጋቶች አሉ። ተመሳሳይ ይዘት እንዳለው የተገለጸው ስምምነት የቀረበላት ዚምባብዌ ለአሜሪካ የፋርማሲውቲካል ኩባንያዎች ይሰጣሉ የተባሉ የጤና መረጃዎች ምክንያት ስምምነቱን ውድቅ እንዳደረገች ገልጻለች። የአገሪቱ መንግስት ቃል አቀባይ ከዚምባብዌ በሚወሰደው የበሽታ አምጪ ተዋሲያን መረጃ አማካኝነት የሚሰራ መድኃኒት ወይንም ክትባት ለአገሪቱ ሕዝብ ይቀርብ እንደሆነ ማረጋገጫ አለመኖሩን ተናግረዋል። ባዮሎጂካል መረጃዎች እንደ የጦር መሳሪያ የጤና መረጃዎች ጥበቃ የአንድ ሀገር ሉዓላዊነት ከሚከበርባቸው መንገዶች አንዱ ነው። በተለይ ባዮሎጂካል ወይንም ስነ ህይወታዊ መረጃዎች እንደ ኒውክለር የጦር መሳሪያ ጥቅም ላይ ሊውሉ ይችላሉ። ዶክተር አበባየሁ ደህንነታቸው ያልተጠበቁ የጤና መረጃዎች የአንድን ሀገር ሉዓላዊነት ስስና ተጋላጭ ያደርጉታል ይላሉ። እነዚህ መረጃዎች አደባባይ ላይ የሚሰጡ ከሆነ ጠላት የሚባሉ ሀገራት ሊጠቀሙበት እንደሚችሉ ያስረዳሉ። የጤና መረጃ ባዮሎጂካል ዌፐን ወይንም መሳሪያ ነው የሚሉት ዶክተር አበባየሁ ሀያላን ሀገራት እንዲህ አይነት መረጃዎችን የማይለዋወጡት ወይም ውስን የሆነ የመረጃ ልውውጥ የሚያደርጉት በዚህ ምክንያት እንደሆነ አብራርተዋል። በተለይ ባዮሎጂካል መረጃዎች በቤተ ሙከራ ውስጥ ነው የሚሰሩት። እንዲህ አይነት ክስተቶች በቀላሉ ማህበረሰብን ለአደጋ ሊያጋልጡ ይችላሉ ብለዋል። ለዚህም ከሁለተኛው የዓለም ጦርነት በኋላ በጓቲማላ የተከሰተው ታሪካዊ የጤና ክስተት ለአብነት ማንሳት ይቻላል። በዚህ ጦርነት አሜሪካ የፓናማ ቦይን ለመጠበቅ ጦሯንና የአየር ኃይሏን በጓቲማላ አስፍራ ቆይታለች። ያኔ የአሜሪካ ተመራማሪዎች ፔንሲሊን የተባለውን ጸረ ባክቴሪያ መድኃኒት ለመሞከር ሆን ብለው በሺዎች የሚቆጠሩ ጓቲማላውያንን በጨብጥና ቄጥኝ በሽታ እንዲያዙ አድርገው ነበር። ይህ ያደረጉት መድኃኒቱን በተለያዩ ዓለም ክፍል ላሉ ወታደሮቻችን ለመስጠት ማለት ነው። ድርጊቱ በሰው ልጅ ላይ ከተፈጸመ ወንጀል ተብሏል። በዚህ ሙከራ የአእምሮ ህመምተኞች፣ እስረኞችን፣ በወሲብ ንግድ የተሰማሩ ሴቶችን ያለ ፈቃዳቸው ሆን ተብሎ በቫይረሱ እንዲያዙ ተደርገዋል። ሙከራው ሲደረግ በአሜሪካና በጓቲማላ ባለስልጣናት መካከል ትብብር እንደነበር ተነግሯል። የአሜሪካ መንግስት የተፈጠረው ክስተት ይቅርታ ጠይቋል። ለዚሁ ነው ሀገራት በግዛታቸው ውስጥ የሚሰበሰበው መረጃ ለምንና በማን እንደሚሰበሰብ፣ ማን እንደሚጠቀምበት እንዲሁም መዳረሻው የት እንደሆነ ማወቅ ያለባቸው። በግለሰብ ደረጃም ቢሆን ያለ ግለሰብ ፍቃድ የተሰጠ መረጃ ለመገለልና ለመድሎ በማጋለጥ ሌላ በሽታ ሊያስከትል ይችላል። ለወረርሽኞች ስያሜ ሲሰጥ ጥንቃቄ የሚደረግበት አንዱ ምክንያት ይህ ነው። ይህ ማለት ግን መረጃው መለዋወጥ አያስፈልግም የለብንም ማለት አይደለም ያሉት ዶክተር አበባየሁ ነገር ግን የጤና መረጃዎችን ደህንነት ሊጠበቅ እንደሚገባ አጽንኦት ሰጥተዋል። ሀያላን አገራት የጤና መረጃ ልውውጥ ያደርጋሉ። አገራት የጤና መረጃን ጉዳይ በትኩረት ነው የሚመለከቱት። ሆኖም የጤና መረጃዎች መለዋወጥ አዲስ ነገር አይደለም። የምዕራብና የምስራቅ ሀያላን አገራት በጥብቅ የህግና አፈጻጸም ማዕቀፎችን የመረጃ ልውውጥ ያደርጋሉ።
ይህ ስምምነት ላይ በሚደርሱ ሀገራት ብሔራዊ ደህንነትና ግላዊ መረጃ ጥበቃ ህጎች ቁጥጥር ይደረግባቸዋል። በምዕራባውያን መካከል የመረጃ ልውውጥ ቢኖርም ውስንነቶች አሉ ይላሉ ዶክተር አበባየሁ። አጋር ካልሆኑ ሀገራት ጋር ያለው ሲታይ ደግሞ ጉዳዩ ውስብስብ ሊሆን ይችላል። እነዚህ ሀገራት እርስ በርስ በጠላትነት ስለሚተያዩና በሽታዎች ለመስራት አቅም ስላላቸው በቁራኛ ሊተያዩ ይችላሉ። ሀገራቱ በቀጥታ የመረጃ ልውውጥ ባያደርጉም በርካታ ሀገራት አባል በሆኑበት የዓለም ጤና ድርጅት አማካኝነት መረጃዎችን መለዋወጥ ሊኖር ይችላል። በኮቪድ-19 ወረርሽኝ ወቅት የመረጃ ልውውጥ ዋነኛ የውዝግብ ማዕከል እንደነበር ይታወሳል። የወረርሽኙ መነሻ እንደሆነች የተገለጸችው ቻይና መረጃዎችን ደብቃ መቆየቷ ወረርሽኙን እንዲዛመት አድርጋለች። በዚህም ከ7 ሚሊዮን በላይ ሰዎች ለሞት ዳርጋለች የሚል ክስ ይቀርብባታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕን ቫይረሱን ቻይና ቫይረስ ብለው የጠሩት ሲሆን ቻይና ስለ በሽታው የዓለም ሕዝብ ቀደም ብላ ማሳወቅ ነበረባት ሲሉ ተችተዋል። በሁለተኛው የስልጣን ዘመናቸውም የዓለም ጤና ድርጅት ወረርሽኙን ለመግታት ያደረገው ጥረት አነስተኛ ነው፣ እንዲሁም ድርጅቱ በቻይና ቁጥጥር ስር ወድቋል ሲሉ አገራቸውን ከድርጅቱ አባልነት አስወጥተዋል። ኮቪድ ከቻይና ነው የተነሳው የሚለው እስካሁን ድረስ አወዛጋቢ ሆኖ ቀጥሏል። በኢትዮጵያ ውስጥ አተት የሚባል ነገር ባይኖርም ተመሳሳይ ምልክት ያለው ወረርሽኝ ሲያጋጥም ስሙን ይጠቀሙበታል የሚሉት ዶክተር አበባየሁ ይህን የሚያደርጉት ይፋ መውጣቱ ቱሪዝምና ሌሎች ነገሮችን ሊጎዳ ስለሚችል እንደሆነ ተናግረዋል። በመሆኑም አገራት አደጋ ላይ በማይጥሉ መልኩ ጥንቃቄ የተሞላበት የመረጃ ልውውጥ ማድረግ ያስፈልጋል ብለዋል። ወዳጅ ያልሆኑ ከሀያላን ሀገራት በቀጥታ የመረጃ ልውውጥ የሚያደርጉት በደህንነት ስጋት ምክንያት እንደሆነም ይናገራሉ። ወደ የሀገራቱ ለጥናትና ምርምር የሚገቡ ተቋማት እና ተመራማሪዎች ላይም ክትትል እንደሚደረግ ይጠቅሳሉ። በደቡብ ኤስያና በአፍሪካ ባሉ ሀገራት ግን ወትሮም እንደ አሜሪካ ተራድኦ ድርጅት ባሉ ተቋማት መረጃዎች የሚሰበሰቡ ሲሆን አብዛኞቹ እነዚህ መረጃዎች ግን ግለሰባዊ እንዳልሆኑ ዶክተር አበባየሁ ተመልክተዋል። የሚሰበሰቡት መረጃ ጥናት ከተካሄደበት በኋላ በፖሊስ ልውውጥ እና በእቅድ የሚውል ነው ብለዋል። ኢትዮጵያ ምን ማድረግ አለባት? የኢትዮጵያ ጤና ባለስልጣናት ስለ መግባቢያ ስምምነቱ በዝርዝር ያሉት ነገር የለም። ቢቢሲ ከጤና ባለስልጣናት ዝርዝር መረጃ ለማግኘት በሚኒስቴሩ ኮሚኒኬሽን ኃላፊ ዶክተር ተገኔ ረጋሳን እንዲሁም የጤና ሚኒስቴሩን ዶክተር መቅደስ ዳባን ለማነጋገር ያደረገቸው ሙከራዎች አልተሳኩም። ሆኖም ከኢትዮጵያ ጋር ተመሳሳይ ስምምነት እንዲፈራረሙ የተጠየቁት ሀገራት ስምምነቱን ተቃውመውታል። ውሉ አሜሪካ የሀገራት የጤና መረጃዎችን እንድታገኝ የሚያስችል ነው ብለዋል። የታካሚዎች መረጃ እንዲሁም እንደ ቫይረስ፣ ባክቴሪያና ፓራሳይት ያሉ በሽታዎች ከሚፈጥሩ ተዋሲያን ጋር የተያያዙ መረጃዎች በስምምነቱ ተካተዋል። ኢትዮጵያ የገባችው ስምምነት ዝርዝር ባይታወቅም እንዲህ አይነት ሀገራዊ ስምምነቶች በፓርላማ የጤና ንዑስ ኮሚቴ በኩል ታይቶ ማለፍ እንደነበረበት ዶክተር አበባየሁ ተናግረዋል። ሌሎች ሀገራት እንዳደረጉት የሚሰጠውን መረጃና የተገባውን ስምምነት በተመለከተ መመርመር እንደሚገባትም አክለዋል። የሚሰጠው መረጃ ምን አይነት ነው? ግለሰባዊ መረጃዎችን ያጠቃልላል ወይ? እንዴት ነው የሚጠበቁት? ሶስተኛ ወገን እነዚህ መረጃዎችን ማግኘት ይችላል ወይ የሚለውም በጥልቀት ሊታይ ይገባል ብለዋል። ከዚህ በተጨማሪ መረጃውን የሚሰጡ ሰዎች ሊያውቁና ሊፈቅዱ እንደሚገባ አስረድተዋል። በተለይ ከዘረመልና ባዮሎጂካል ጋር የተያያዙ መረጃዎች ከሆኑ የተፈለገውን ከወረርሽኝ መከላከል ጋር ምን ያገናኘዋል የሚለው በደንብ መታየት እንደሚኖርበት መክረዋል። የጤና ማህበራትን፣ የህግ ባለሙያዎችን ያካተተ ውይይት ተደርጎ መረጃው ለህዝብ ግልጽ ማድረግ አለበትም ብለዋል።